prepositions እነዚህ መስተዋድድ የሚባሉት ማለት ነው። አሁን እቺ ኢኤን በሴት ለሚያዙ ሀገሮች ነው የምንጠቀመው። ኢትዮጵያ በፈረንሳይኛ ኤቲዮፒ። እስኪ ኤቲዮፒ በል። ኤቲዮፒ። በፈረንሳይኛ ኢትዮጵያ ኤቲዮፒ ነው የምትባለው። አሁንም ኦ ነው የምትለው፣ ግን ከላይኛው ኦ የሚለየው ይሄ ኤክስ አለበት። በወንድ የሚያዙ ሀገሮች ደግሞ እሱ ራሱ ሌላ ኢን አለ። ለምሳሌ ካናዳ በወንድ ነው የሚያዘው፣ ፖርቹጋል በወንድ ነው የሚያዘው፣ ሜክሲኮ በወንድ ነው የሚያዘው። አ የምትጠቀመው ለምንድን ነው? መጀመሪያ ስል ለከተማ። Bonjour à tous, et voici on se retrouve avec moi, Monsieur Daniel, le meilleur professeur de français ici à Bright English, mais dans le monde entier. ኦኬ ዛሬ ደግሞ በፈረንሳይኛ ምንድን ነው ይዤላችሁ የመጣሁት? ፕሪፖዚሽንስ እነዚህ መስተዋድድ የሚባሉት ማለት ነው። ቱ፣ ኢን፣ አንደር፣ ኦኬ አባቭ፣ ኦኬ ዊዝ የሚለውን ነገር እንዴት ነው የሚለውን በፍሬንች አሳያችኋለሁ ማለት ነው። ረስቴ ቱዡር አቬክ ሞዋ መስዬ ዳንኤል ኤምኤም ረስቴ ቱዡር አቬክ ብራይት እንግሊሽ። በጣም አሪፍ። ሶ ሌትስ ስታርት ሌ ፕሬፖዚሲዮን ኦኬ prepositions in French ያው ፈረንሳይኛ ላይ ቲአይኦኤን እንዴት ነው ሲያልቅ ሲዮን አይደለም የምንለው። prepositions ስንል በፍሬንች les prépositions ኦኬ les prépositions። እስኪ አሁን ዳጊ አለ በነገራችን ላይ ዳጊ il est toujours avec moi ኦኬ ዳጊ ሳሉ ብራቮ፣ በጣም አሪፍ ነው። ስለዚህ ዛሬ መስተዋድድ የሚለውን ነው ማስተምራችሁ። አንድ ላይ መስተዋድድ ቃላቶችን እንዴት ነው አንድ ላይ እያስዋደድን የምንሄደው ማለት ነው፣ ወይም ደግሞ የምንጠቀምበት። les prépositions በል እስኪ ዳጊ። les prépositions ብራቮ። les prépositions prepositions የምንለው ማለት ነው። እስኪ የተወሰኑትን እዚህ ጋር ላሳያችሁ። ይሄ አ አንደኛዋ ሴት une des propositions ማለት ነው። one of the prepositions ነው አ። ይሄን ደግሞ አ የምንጠቀመው for okay names of okay cities okay towns ሊሆን ይችላል towns and specific places ኦኬ አን ማለት ነው። ሁለተኛው ደግሞ ለምሳሌ በምሳሌ እየሰጧችሁ ብንሄድ ይሻላል ማለት ነው። ፎር ኤግዛምፕል ለምሳሌ አይ ሊቭ ኢን አዲስ አበባ አይደለም። አሁን ኢን የምትለዋ one of the prepositions አይደል? ኢን የሚለውን ትርጉም አሁን እዚህ ላይ እየወሰድን ነው ማለት ነው። ኢን ኦኬ አ ሆና ኢን ዣቢት። አሁን ዳጊ አይ ሊቭ ኢን አዲስ አበባ ልትል ነው። ዣቢት አዲስ አበባ ኦኬ አዲስ በፍሬንች አዲስ አበባ አዲስ አቤባ ነው የምትለው። ኦኬ ዳጊ አቤባ ትሆናለች። የእንግሊዝኛው አበባ የምትለው ከቢቀጥለው ኤ የእንግሊዝኛው ፍሬንች ላይ ኢ ናት። ስለዚህ ኢት ቢካምስ አቤባ ይሆናል። እስኪ አሁን ስታነበው ዳጊ ዣቢት አዲስ አቤባ ቀጥታ አዲስ አበባ ውስጥ እኖራለሁ እያልክ ነው። አዲስ አበባ ውስጥ which one is a preposition? አይደለ? ኢን የምትለው ነው። አዲስ አበባ ውስጥ እኖራለሁ እያልክ ነው። እኖራለሁ። very good d'accord እሺ አሁን እስኪ አ በል ዳጊ ኦኬ አ የምታገለግለው ዊዝ አክሰንት ያለባት ማለት ነው። ፎር ኔምስ ኦፍ ያው በእንግሊዝኛ ኢን ማለት ነው የሚያገለግለው ፎር ኔምስ ኦፍ ሲቲስ የከተማ ስም። አዲስ አበባ ሲለ ነው ዲዩን ሲቲ አይደል? ዲዩንቪል የከተማ ስም ስለሆነ ታውን ስም ይሆናል። ኤንድ ስፔሲፊክ ፕሌስስ እሱን ደግሞ እናያለን። ስለዚህ አ ነው የምንጠቀመው። ኢን ይሆንና ለትልቅ ከተማዎች አነስ ያሉ ከተማዎች አሉ እና ለስፔሲፊክ ለሆኑ ቦታዎች ውስን ቦታዎች ማለት ነው። እስኪ አሁን ለከተማ ስንጠቀም አይ ሊቭ ኢን አዲስ አበባ ስትል አሁን ዳጊ እንዴት ነው የምትለው? ዣቢት አዲስ አበባ። ብራቮ ዣቢት አዲስ አበባ። እናንተ የምትሉት እንደዛ ነው። አይ ሊቭ ዣቢት ይሆናል። ኢዝ ኢን ዳከው ኢን አዲስ አበባ ዣቢት አዲስ አበባ። ይሄ የከተማን ስም ስንገልጽ ማለት ነው። እስኪ ስፔሲፊክ ቦታ እናርገውና ዳጊ አይ ቲንክ ዩ ሊቭ ኢን መገናኛ አይደል? አሁን መገናኛ ነው የምኖረው ሲል ደግሞ መገናኛ ሲቲም ፕላስ ስፔሲፊክ
ስፔሲፊክ ቦታ ነው። ስለዚህ ስቲል አን ነው የምንጠቀመው እያልኳችሁ ነው። እሺ አ እየተጠቀምን ነው። ዣቢት አሁን ዳጊ መገናኛ ውስጥ ነው የምኖረው ስትል ዣቢት መገናኛ እያልክ ነው። ኦኬ ዣቢት መገናኛ። አሁን ደግሞ መገናኛ ውስጥ እኖራለሁ እያልክ ነው። ኦኬ መገናኛ ውስጥ እኖራለሁ። ብራቮ ዳጊ። እሺ ስለዚህ አሁን እስኪ ዳጊ how do you say I live in መገናኛ ወይም መገናኛ ውስጥ እኖራለሁ ስትለኝ ዣቢት መገናኛ። ብራቮ። እስኪ ሲኤምሲ እኖራለሁ። ሲኤምሲ ብትኖርስ? ዣቢት ሲኤምሲ። ብራቮ። አያት ብትኖርስ? አያት አካባቢ ዣቢት አያት። በቃ ቦታው ሊቀየር ይችላል እንጂ ስፔሲፊክ የሆነ ቦታው ስቲል ግን የምንጠቀመው ዳጊ ስለዚህ የምትለው ውስጥ የሚለውን ይወክላል ማለት ነው። one of the prepositions ሴክሊያ ዳጊ ዊ ሴክሊያ። በጣም አሪፍ። እሺ እስኪ የሚቀጥለውን ደግሞ እኔ ኦን ደግሞ it's one of the prepositions። ይሄ ራሱ ኦን የምትለዋ ኢኤን ናት። የሚገርማችሁ ፈረንሳይኛው ዳጊ በፈረንሳይኛ ቋንቋ የሀገር ስሞች አሉ። በወንድ የሚያዙ ሀገሮች አሉ፣ በሴት የሚያዙ ሀገሮች። አሁን እቺ ኢኤን በሴት ለሚያዙ ሀገሮች ነው የምንጠቀመው። ኢን ለምሳሌ አሁን ኢትዮጵያ በሴት የምትያዝ ሀገር ናት። ስለዚህ አይ ሊቭ ኢን ኢትዮጵያ ስትል የሚለውን አይደለም የምትጠቀመው። ይሄ ለከተማ ነው ብለናል፣ ለከተማና ለስፔሲፊክ ቦታ። ኢን የምትለዋ ለፎር ኔምስ ኦፍ ካንትሪስ ኢኤን ኦን ስታነበው ዳጊ እስኪ ኦን በል። ኦን በቃ ኢኤን ሁልጊዜ ስታያት ኦን ብለህ ነው የምታነበው። የሚያገለግለው ኢን ማለት ሆኖ ትርጉሙ በነገራችን ላይ በእንግሊዝኛ ኢን እንደማለት ነው፣ ግን የሚያገለግለው ኦን ፎር ኔምስ ኦፍ ካንትሪስ ፎር ፊሜል። ከላይ ያለው አም እና ኦንም ሁለቱም ኢን ናቸው። ብራቮ። ኢን ሆኖ ግን ኢን ዋት ሲቹዌሽን ወይም ደግሞ በምን ሁኔታ ነው የምንጠቀመው? ኢን ሆኖ ፎር ኔምስ ኦፍ ሲቲስ ለከተማ ስም ሲሆን፣ ኦኬ አነስ ላሉ ከተማዎች ታውንስ ሲሆን፣ ወይም ደግሞ ስፔሲፊክ ቦታ እንዳጠቃቀማችን ነው። ለትልልቅ ከተማዎች፣ አነስ ላሉ ከተማዎች እና ለውስን ቦታዎች ኢን ማለት ነው የምንጠቀመው። ይሄ ግን ስቲል ኢን ሆኖ ለሀገር ስሞች ሆኖ በሴት የሚያዝ ላይክ አይ ሊቭ ኢን ኢትዮጵያ። ይሄ አዲስ አበባ ከተማ ነው አይደል? ለከተማ ሲሆን ነው የምትጠቀመው ማለት ነው። ኢንም ቢሆን ትርጉሙ ኦኬ የምትጠቀመው ለከተማና ለስፔሲፊክ ቦታ ማለት ነው። ይሄ ኦን ግን ኦን የምትለው ፎር ኔምስ ኦፍ ካንትሪስ ኦኬ የሀገር ስሞች ሆኖ ፎር ፊሜል ኦኬ ፊሜል በሴት ለሚያዙ ሀገሮች ማለት ነው። ለምሳሌ ኢትዮጵያ በሴት የምትያዝ ሀገር። ኢቨን ፈረንሳይ ራሷ ላፍራንስ ነው የምንለው፣ ኢትዮጵያ ደግሞ ሌቲዮፒ እንላለን። ስለዚህ አሁን ዳጊ አይ ሊቭ ኢን ኢትዮጵያ ልትል ነው። ዣቢት አይለቅም፣ ዣቢት ሪሜን ዘ ሴም አይ ሊቭ ማለት ነው። ይሄ ለወንድም ለሴትም ፊክስድ ነው። አይ ሊቭ። አሁን ግን አር ዩ ጎይንግ ቱ ዩዝ ነው ወይስ ኦን? ኦን። ፑርኳ ብለህ parce que l'Éthiopie c'est le nom d'un pays africain féminin። በሴት የምትያዝ አፍሪካዊት ሀገር ስለሆነች ዣቢት ኦን ምን ኢትዮጵያ በፈረንሳይኛ ዳጊ and okay our dear viewers ማለት ነው ኤቲዮፒ። እስኪ ኤቲዮፒ በል። ኤቲዮፒ በፈረንሳይኛ ኢትዮጵያ ኤቲዮፒ ነው የምትባለው። ስለዚህ አይ ሊቭ ኢን ኢትዮጵያ ስትል ኢትዮጵያ ውስጥ እኖራለሁ ስትል ዳጊ ዣቢት ኢን ኢትዮጵ። ዣቢት ኦን ኢትዮጵ። ዣቢት ኦን ኢትዮጵ። ኢኤን ኦን ነው። እሺ ሳባ ሊያፓደ ፕሮብሌም ችግር የለውም ዳጊ አሪፍ ነው። ወንደርፉል። ዣቢት ኦን ኢትዮጵ ትላለህ ማለት ነው። ብራቮ። ኢትዮጵያ ውስጥ እኖራለሁ እያልክ ነው። ኢትዮጵያ ውስጥ ኦኬ እኖራለሁ። ቬሪ ጉድ እኖራለሁ። ናይስ። አንድ ሀገር ደግሞ እንጨምር እስኪ። ኤግዛምፕል ሁለት ማድረጉ ጥሩ ነው። ሌላ ሀገር ፈረንሳይ ራሱ tu apprends le français አሁን ፈረንሳይኛ የተማርክ ነው ዳጊ። የዚህ ጊዜ ፈረንሳይ ደግሞ እስኪ ወደፊት ደግሞ ለስኮላርሺፕ ወይም ለስራ ለኑሮ ለትምህርት ልትሄድ ትችላል። ከዛ እዛ መኖር ስትጀምር ደግሞ የት ነው የምትኖረው ብትባል አሁን ፈረንሳይ ውስጥ ነው የምኖረው ልትል ነው ዳጊ። ኤግዛምፕል ዣቢት ኦን። ብራቮ። ዣቢት በፈረንሳይኛ ፈረንሳይ ለማለት በፍሬንች ማለት ፍራንስ። ፍራንስ። ብራቮ። እቺ
የሚለው ድምፅ አለ። ፍራንስ ነው የምንለው። ፍራንስ ብራቮ። ስለዚህ አይ ሊቭ ኢን ፍራንስ ስትል ጃቢት ዳጊ ኦን ፍራንስ። ብራቮ። ጃቢት ኦን ፍራንስ ፈረንሳይ ውስጥ እኖራለሁ እያልክ ነው። ፈረንሳይ ውስጥ እኖራለሁ እያልክ ነው። በጣም አሪፍ። አሁን ልዩነቱ ምንድን ነው? ብዙ ጊዜ ተማሪዎች የሚጠይቁን ሁለቱም ኢን ነው አይደል ብለሃል መሲዳኔ። ታዲያ ሃው ቱ ዩዝ ነው አይደለ? ሃው ቱ ዩዝ ይሄ ኢን ሆኖ ለከተማ ስም ሲሆን ብቻ ነው። በቃ ለከተማና ለትልልቅ ከተማ ሲቲስ በለው ላይክ ኒውዮርክ ስፔሲፊክ ፕሌስስ። አሁን ለምሳሌ ኒውዮርክ ውስጥ ነው የምኖረው በለኝ እስኪ። በቃ ጃቢት ኒውዮርክ። በቃ ጃቢት ካልኳላ ለምንድን ነው የተጠቀምከው? ኒውዮርክ የከተማ ስም ስለሆነ ሲለኖ ዲዩን ግሮንድ ቪል ሎኬሽን ሆኖ የከተማ ስምም ስለሆነ ማለት ነው። ሁለተኛ ጃቢት አመገናኛ፣ ጃቢት አሲኤምሲ፣ ጃቢት አመገናኛ፣ ጃቢት ፒያሳ፣ ጃቢት አራብሳ። እነዚህም ቦታዎች ስፔሲፊክ ቦታዎች ስለሆኑ ስቲል የምትጠቀመው ነው ማለት ነው። ነገር ግን ትልና ለሀገር ስሞች ሆነው በሴት ለሚያዙ ይኸው ኢኤን ኦን ብለህ ነው የምታነበው። ኢን ማለት ነው በእንግሊዝኛው ትርጉሙ ፎር ኔምስ ኦፍ ካንትሪስ ፎር ፊሜል ለሴት በሴት ለሚያዙ ሀገሮች ለምሳሌ ለኢትዮጵ ኤላ ፍራንስ አይደለ? ስለዚህ አንዴ ኢትዮጵያ ውስጥ ነው የምኖረው በል እስኪ ዳጊ። ጃቢት ኦን ኢትዮጵ። ኮሬክት። ጃቢት ኦን ኢትዮጵ። እሺ ፈረንሳይ ውስጥ ነው የምኖረው። ጃቢት ኦን ፍራንስ። በጣም አሪፍ ነው። አሁን ደግሞ በወንድ የሚያዙ ሀገሮች ደግሞ አሉ። እሱ ራሱ ሌላ ኢን አለው። ለምሳሌ ካናዳ በወንድ ነው የሚያዘው። ፖርቹጋል በወንድ ነው የሚያዘው። ሜክሲኮ በወንድ ነው የሚያዘው። አሁንም ፕሪፖዚሽን ነው። የሚገርመው አሁን ሶፋር በአንድ ኢን የምትለዋል የእንግሊዝኛ ፍሬንች ላይ ብዙ ኢን ነው ያለው። አኮርዲንግሊ ለከተማ ኢን ራሱን የቻለ ኢን አለ which is ያልነው ጃቢት አዲስ አበባ ስፔሲፊክ ፕሌስ ሲሆን ደግሞ ጃቢት ሲኤምሲ እንዳልነው። ሁለተኛ ኢን ለሀገር ስም ሲሆን በሴት ለሚያዝ ሀገር ፈረንሳይን በሴት ነው የምትያዘው፣ ኢትዮጵያን በሴት ነው። ጃቢት ኦን ኢትዮጵ። ኦኬ ጃቢት ኦን ፍራንስ። አሁን ደግሞ ሌላ ኢን አለ በፈረንሳይኛ የሆንና ስቲል ኢን ነው ግን አጠቃቀሙ ፎር ኔምስ ኦፍ ካንትሪስ ሜል። ብራቮ። ካንትሪስ ፎር ሜል ማለት ነው በወንድ ለሚያዙ የሀገር ስሞች። ለምሳሌ ካናዳ ኢዝ ጉድ ኤግዛምፕል። አሁን ዳጊ አይ ሊቭ ኢን ካናዳ ለማለት ብትፈልግ ካናዳ ሄደ መኖር ጀምራልና አይ ሊቭ ኢን ካናዳ ልትል ነው። ጃቢት አይ ሊቭ ካናዳ ኤዩ ባይዘው ተብለው ነው የሚነበው። በጣም አሪፍ። ጃቢት ካናዳ። በጣም ተማሪዎቻችን እዚህ ላይ አቴንሽን መስጠት አለባቸው። የሀገር ስም ሆኖ ወንድ ነው ሴት ዲክሽነሪ ላይ የግድ ማወቅ አለባቸው። በቃ ያንን የሀገር ስም ኢዚት ወንድ ኦር ሴት በሚቀጥሉ ቪዲዮዎች በነገራችን ላይ እናሳያለን። ሃው ቱ አይደንቲፋይ ወንድ ሴት የሚለው ይሄ የወንድ ሀገር ነው ይሄ የሴት ሀገር ነው የሚባለው እንዴት ነው አይደንቲፋይ የሚለው እሱም በቅርቡ ታገኙናላችሁ። እሺ በቅርቡ በሚቀጥለው ቪዲዮ አሳያለሁ። አሁን ግን ፕሪፖዚሽን እያስተማርኩ ስለሆነ ኢን ፎር ኔምስ ኦፍ ካንትሪስ ፎር ሜል ነው የምንለው። ጃቢት አሁን ዳጊ ጃቢት ካናዳ ስትል ካናዳ ውስጥ እኖራለሁ ማለት ነው። ካናዳ ውስጥ እኖራለሁ እያልክ ነው። እንደ ኢትዮጵያና ኢትዮጵ ካናዳን ግን በዛው ነው የሚጠሩት። ካናዳ ነው ጎበዝ። አንዳንድ ስሞች ፊክስድ እንደራሳቸው ለምሳሌ ካናዳ ኢዝ ካናዳ ብለናል አይደለም? እንትን ላይ ይቀየራል ግን ብራዚል አሁን ስትል ብራዚልም ወንድ ነው ብሬዚል ነው። እንዲያውም በሱ ኤግዛምፕል እንሰጣለን። አሁን በሚቀጥለው ብራዚል ራሱ በወንድ የሚያዝ ሀገር ነው። ስቲል ኤግዛምፕል አሁን ብራዚል በፈረንሳይኛ ብሬዚል ነው ግን በወንድ ስለሚያዝ ጃቢት ብለህ ዳጊ ብሬዚል ነው። ብሬዚል ኢን pourquoi vous avez utilisé ወይም pourquoi tu as utilisé ብለህ ለምን ተጠቀምክ? parce que ብሬዚል est le nom d'un pays masculin ወንድ ስለሆነ በወንድ ሀገር የሚያዝ ስም ስለሆነ ማለት ነው። ጃቢት ትላለህ ዳጊ። ጃቢት ሲጻፍ ደግሞ እንደዚህ ነው ብሬዚል። ኦኬ አየዋ ብሬዚል ኢ ላይ አክሰንት ኤጎ አለበት። አክሰንት ሲኖርበት በነገራችን ላይ ቃሉን ስትሬስ አድርገህ ታነበዋል። ብሬዚል አየው እቺ የሚል ድምፅ አለውና እስኪ ብሬዚል በል ዝም በል ብሬዚል። ይሄ ኖርማል ፍሬንች ስታደርገው ብሬዚል ነው የምትለው። ብሬዚል ça veut dire
እቺ አር ላይ ስትመጣ የሚል ድምፅ አለ። ብሬዚል። ስለዚህ አይ ሊቭ ኢን ብራዚል ኦኬ ስትል ማለት ነው። በፍራንሴ si vous habitez au Brésil, moi j'habite au Brésil à Rio de Janeiro. OK Rio de Janeiro የምትባለው ከተማዋ ማለት j'habite au Brésil ትላለህ። እሺ ብራዚል ውስጥ ነው የምኖረው እያልክ ነው። ብራዚል ውስጥ ኦኬ እኖራለሁ እያልክ ነው። ቬሪ ጉድ ናይስ። እስኪ አንድ ይቀረናል ዳጊ፣ አሁን ልንጨርስ ነው። ኢን የሚለው ራሱ ፍሬንች ላይ ኦኬ አንድ የመጨረሻ አለ። ምንድነው ብትለኝ ይሄ ነው ኦ። አሁንም ኦ ነው የምትለው፣ ግን ከላይኛው ኦ የሚለየው ይሄ ኤክስ አለበት አይደለ? ኤክስ አለበት፣ ግን ስቲል ኦ ብለህ ነው የምታነበው። አሁን ልዩነቱን ለማሳወቅ ነው። ስቲል ያው ኢን ነው እንግዲህ ብያለሁ። ይሄ ደግሞ ፎር ኔምስ ኦፍ ፎር ኔምስ ኦኬ ፎር ኔምስ ኦፍ ካንትሪስ ዳጊ ፎር ፕሉራል በፕሉራል አለ አይደል የሚያዙ ብዙ ስም የሆኑ ባይ ኔቸር ላይክ ዘ ዩኤስኤ ዘ ዩናይትድ ስቴትስ ፕሉራል ነው አይደል? ለነሱ የሚጠቅም አይ ሊቭ ኢን ዘ ዩኤስ ስትል ኢን የምትለው እቺ ነው የምትጠቀም። ኖት ኦንሊ ዛት ዘ ኔዘርላንድስ ፕሉራል ነው። ሌፔይባ ይባላል በፍሬንች። ሌፔይባ ማለት ዘ ኔዘርላንድስ፣ እነዚህ ሆላንድ ምንለው ማለት ነው። ኦኬ ሶ ኦ ይሆናል ፕሮናውንሴሽኑ። ኢክስን የምታነባት ቫውል ሲኖር አሁን አሳያለሁ። አሁን አይ ሊቭ ኢን ዘ ዩኤስ ስትል ፕሮናውንሴሽኑ ይቀየራል። ስለዚህ ኤዩኤክስ ኦ ነው የምትለው የምታነበው ልክ እንደ ሲንጉለሩ። ይሄ ሲንጉለሩ ነው ማለት ነው። ኤዩ ኦ ፎር ኔምስ ኦፍ ካንትሪስ ፎር ሜል። ዣቢት ኦ ካናዳ፣ ዣቢት ኦ ብሬዚል፣ ዣቢት ኦ ሜክሲክ። ሜክሲኮ ራሱ ሜክሲኮ ወንድ ነው። ኦ ሜክሲክ ነው የምትለው። አሁን ግን ኢክስ ያለበት ፕሉራል ለሆኑ ሀገሮች ነው። ለምሳሌ ትላል አሁን አይ ሊቭ ኢን ዘ ዩኤስ ስትል ዣቢት እስኪ ዳጊ ለማንበብ ትሞክራለህ። ዣቢት ይሄ ማለት ነው። ኢና ኢክስን ኢ ቫውል ናታ። በነገራችን ላይ ፍሬንች ላይ ቱ ሴይ ዩናይትድ ስቴትስ ስሙ ይገለበጣል። ፍሬንች ላይ ስቴትስ ዩናይትድ ነው የሚሉት። ኦኬ ያው ፍሬንች አጻጻፉ ግራመሩ ይለያል። ዲስ ኢዝ ስቴትስ ኤታ ነው የምትለው። ኤታ አሁን ኤስ ቼ አትነበብ ብቻዋን። ይሄ ደግሞ ዩኒ በል። ዩኒ ማለት ዩናይትድ ማለት ስቴትስ ዩናይትድ፣ ያው በእንግሊዝኛ ዩናይትድ ስቴትስ። ዘ ዩናይትድ ስቴትስ ስትል ቀጥታ ስሙን ስትጠራው ዘ ዩኤስኤ ስትል ይሄ ነው። ሌዜታ ዙኒ ስታነበው ዳጊ ኢትስ ኳይት ዲፍረንት። ሌ የሚለው ላይ ኤስ አለ፣ ኢ ስታገናኘው ሌዜ፣ ከዛ ቲ የመጨረሻው እዚህ ጋር አለች ሌዜታ አልክ። ከዛ ኤስ እንደገና ዩ ቫውል አለች፣ ከዩ ጋር ስታነባት ሌዜታ ዙኒ ይሆናል። ሌዜታ ዙኒ ዘ ዩኤስኤ። በፈረንሳይኛ ዘ ዩኤስኤ ስትል ሌዜታ ዙኒ። እስኪ በለው ዳጊ ሌዜታ ዙኒ። በጣም አሪፍ። አሁን ግን ኢን ዘ ዩኤስ ስትል ይሄ ዘ ዩኤስ ብቻ ነው ዳጊ። ኦኬ ዘ ዩኤስኤ ስትል ብቻ ነው። ኢን ዘ ዩኤስ ስትል ግን ዣቢት ኦዜታ ዙኒ። አሁን ዣቢት ኦዜታ ዙኒ። ለምንድነው ኤክስን ያነበብካት? ኢ ቫውል አለች። ኦኬ ኤታ የሚለው ላይ ስቴትስ የሚለው ላይ ኢ ቫውል ስላለች ኦ ዜታ ካልክ በኋላ ደግሞ ዳጊ እንደገና ኡኒ የምትለው ላይ ዩ ቫውል አለች አይደል? ኤስ እና ዩን ስታገናኛቸው ዳጊ ዙኒ አይሆንም፣ ኦዜታ ዙኒ ትላለህ። ዣቢት ኦዜታ ዙኒ። በጣም አሪፍ። ብቻዋን ግን ስታገኛት ኦ ዊዝ ኤክስ ማለት አቬክ ኤክስ ማለት ነው። ጎበዝ። ስለዚህ ይሄ ኤዩ ኤክስ ወይም አዩ ኤክስ የሚያገለግለው ኦ ነው የምትለው። ኢን ሆኖ ፎር ኔምስ ኦፍ ካንትሪስ ፎር ፕሉራል ላይክ ዘ ዩኤስኤ ኢዝ ፕሉራል ስለሆነ ዣቢት ኦዜታ ዙኒ። ያው ይሄ አሜሪካ ውስጥ ወይም ዩኤስኤ ውስጥ እኖራለሁ እያልክ ነው። ዩኤስኤ ውስጥ እኖራለሁ እያልክ ነው። ቀጥሎ ደግሞ አንድ ኤግዛምፕል እንጨምርላቸው አዳጊ። ዘ ኔዘርላንድስ ራሱ ፕሉራል አይደል? በእንግሊዝኛው ራሱ ዘ ኔዘርላንድስ ኤስ ዘ ኔዘርላንድስ። ፍሬንች ላይ ዘ ኔዘርላንድስ ሌፔይባ ነው የሚባል። ኦኬ አሁን ግን አይ ሊቭ ኢን ዘ ኔዘርላንድ ስትል ኤግዛምፕል ዣቢት ትላል። ዣቢት ኦ ፔይባ ፔይባ ዣቢት ኦ ፔይባ። አሁን ለምን እንደተጠቀምክ ታውቃለህ ዳጊ?
ኦ ኤክስ ፔይባ የሚለው ኤስ አለበት። ዚስ ኢዝ ዘ ኔዘርላንድስ አዩ ዘ ኔዘርላንድስ ዣቢት ኦ ፔይባ። እስኪ ዣቢት ኦ ፔይባ በል። ዣቢት ኦቴይባ ኦፔይባ ዣቢት ኦፔይባ ድገመው። ዣቢት ኦፔይባ። አሁን እዚህ ጋር ኦዝ ያላልክበት ምክንያት ፒ ኢዝ ኖት ኤ ቫውል አይደል? ግልጽ ነው። በጣም አሪፍ። እዚህ ግን ኤ ኢ ቫውል ስለዚህ ኦዜታ ዙኒ ያለ ዣቢት ኦፔይባ ማለት ኔዘርላንድስ ውስጥ እኖራለሁ። ኔዘርላንድስ ኦኬ ውስጥ እኖራለሁ እያልክ እኖራለሁ። ቬሪ ጉድ ሴክሌር ዊ ሴክሌር በጣም አሪፍ። ስለዚህ እነዚህ አሁን አ የምትጠቀመው ለምንድን ነው? መጀመሪያ ስል ለከተማ ስም ወይም ለስፔሲፊክ አይደል? ዣቢት አጎጃም ልትል ትችላለህ። ዣቢት አዋሳ፣ ዣቢት ዱባይ። ኦኬ የከተማ ስም ዱባይ ራሷ እንደ ከተማም ስም አንዳንዴ እንጠቀምበታለን። የምንም እንኳን ስቴት ብትሆንም ራሷን የቻለች ብትሆንም እንደ ከተማ የሚያዙ አሉ። እንደገና ደግሞ ዣቢት ኒውዮርክ፣ እነዚህ ትልቅ the most exciting cities ነው የሚባሉት። ዣቢት ኒውዮርክ፣ ዣቢት ፓሪ፣ ፓሪስ ራሷ ማርሴይ aussi voilà c'est une grande ville française, it's a French big city አይደለ? በጣም አሪፍ ኢንትረስቲንግ የሆነ ከተማ ነው ራሱ። ዣቢት ሊዮን፣ ዣቢት ሞናኮ፣ በተለይ ሀብታም የዓለማችን ሀብታሞች የሚኖሩባት። እሺ ሞናኮ በጣም ውስን ነው፣ በቃ ሀብታም ብቻ ነው፣ ድሃ የለም ማለት ይችላል ኦልሞስት። ስለዚህ እሱንም ኢንፎርሜሽን እንዲኖራችን ነው። ሳሴ ፑር ቮትር ኢንፎርማሲዮን በጣም አሪፍ። ስለዚህ ኢን ደግሞ ሲሆን ኦን ለሴት ለሚያዙ ሀገሮች ኢኤን አይደል? ዣቢት ኦን ኢትዮጵ፣ ዣቢት ኦን ፍራንስ ትላለ። አሁን ደግሞ ፎር ኔምስ ኦፍ ካንትሪስ ፎር ሜል ለወንድ ደግሞ ሲሆን ኦ ኤዩ አይደለ? ላይክ ካናዳ ወንድ ነው፣ ዣቢቶ ካናዳ። ብራዚል ወንድ ነው፣ ብሬዚል ነው የምትለው በፍሬንች ብሬዚል፣ ዣቢቶ ብሬዚል ትላለ። ከዛ ደግሞ ፕሉራል ለሆኑ ሀገሮች ኤዩ ኤክስ ስቲል ኢን ማለት ነው፣ ግን የምንጠቀመው ለፕሉራል በፕሉራል ስም ላሉ ሀገሮች ኔምስ ኦፍ ካንትሪስ ፎር ፕሉራል ላይክ ዣቢት ኦዝ ኤታዙኒ አይደል? ኢን ዘ ዩኤስ ስትል ዣቢት ኦዝ ኤታዙኒ። ኢቨን ፔይባ ዘ ፔይባ ወይም ደግሞ ዘ ኔዘርላንድስ ራሱ በፍሬንች ሌፔይባ ነው የሚባለው። ባይዞ ይሄ ማለት እኮ ፍሬንች ላይ ዘ ኔዘርላንድስ ለማለት ብትፈልግ ዳጊ ሌፔይባ ሌፔይባ ቲስ ኢዝ ዘ ኔዘርላንድስ እያልክ የነ ሩድ ጉሌት ሀገር አይደል? እግር ኳስ አይደል? ሩድ ጉሌት ጉቺ ቬሪ ናይስ። ስለዚህ ሌፔይባ፣ ስለዚህ አሁን ሌፔይባ ነው የምትለው። ዘ ኔዘርላንድስ እዚህ ነው የምትኖረው። ዘ ኔዘርላንድስ የምትኖር ቢሆን ዣቢት ኦፔይባ ትላለህ ማለት ነው። ዣቢት ኦፔይባ። ሴክሌር ዳጊ? ዊ ሴክሌር። ብራቮ። ዶንክ እነዚህን አኮርዲንግ ሊጠቀማላችሁ። ለከተማ ሲሆን ለሀገር ስም ሆኖ ለሴት፣ ለሀገር ስም ሆኖ ለወንድ እና ለሀገር ስም ሆኖ ፕሉራል ለሚያዙ ሀገሮች ማለት ነው። ሌሎቹን ደግሞ በሚቀጥሉት ቪዲዮ እናያለን ማለት ነው። Merci beaucoup et même merci d'avoir regardé Bright English avec moi, Monsieur Daniel, et je vous verrai bientôt. Restez toujours avec Bright English. Ciao, ciao. I will see you soon.